والجري ما بنا لقدمو بنا لحل مدافنا ما بنا ينبلي أبي عملي سهد يربا إنك السيمودا ما بنا ينبلي أبي عملي سيتنا يسحولي إني معكم يلا بطلام الوداش إني معكم يلا بطلام الوداش አንቺ ሙደጅና ያመንሽው ሰው ይክዳሽ ያመንሽው ሰው ይክዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ኢትዮጵያ በቅኝ ግዛት አልተገዛችም ካልን አሰብ ተገዝቷል በደም ተደርጎ ተገዝቷል አሰብ ስለዚህ የኛ አይደለም የሚለውን ነገር ማመን አለብን ጉዶሎ ታሪክ የለም ጥሩ ታሪክ ብቻ የኛ ነው ምንለው ነገር ጥሩ ዕቃ ብቻ መምረጥ የለብንም አሰብን እንዳንጠቀም የከለከለ የኤርትራ መንግስት የለም አንድም የኤርትራ መንግስት አሰብን ከዛሬ ጀምሮ አትጠቀሙም ያለ የኤርትራ መሪ የለም ያኔ ኢህአዴግን ወክለው ሲከራከሩ አሰብን እንዴት አርጋችሁ ነው የምታስመልሱት ብለዋል እነሱን እንነጋገር ከተባለ ኢትዮጵያ ውስጥ ጀግኖች ተሰቅለዋል አሰብን እኛ ለኤርትራውያን በነፃ የሰጠነው ጊፍት አይደለም እንኩ ብለን የሰጠናቸው እንደዚህ አይነት ማግ ወይም ይሄ ኮምፒውተር አይደለም አሰብ ኤርትራውያን የመጨረሻ ትግላቸውን አድርገው የያዙት መሬት ነው የሚመጣብኝን ማንኛውን መከራና ስቃይ ደግሞ ለመጋፈጥ ዝግጁ ነኝ እኔም ማከም የለኝ በጠላም አልወዳሽ እኔም ማከም የለኝ በጠላም አልወዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ያመንሽው ሰው ይክዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ያልጎበኛውበት ያልተነጋገርኩበት ያልጠየቅኩበት ጊዜ የለም አዲስ አጀንዳ እንዳይመስላችሁ ማለት ሁሌ ያስጨንቀኛል ይሄ ጉዳይ አንድ ቀን የሆነ ነገር ተፈጥሮ ልጆቻችን መድኃኒት አጥተው አይናችን እያየ እንዳይሞቱብን እንሰጋለን መድኃኒት ለምንና ገዝተን እናመጣ ነራጅ ለምንና ገዝተን እናመጣ ሀገር ችግር ካጋጠመ ከወዲሁ አስበን ፕሮአክቲቭሊ መፍትሄና በጅ ሲባል ከጦርነት ከግጭት ከወረራ ከሉዓላዊነት ጋር መያያዝ የለበትም እና ማንንም አንኖርም የመወር ፍላጎት የለብንም ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄና በጅ ነው ያለው ችግሩ ከመጣስ ህግ አይሰራም ያኔ ረሃብ ከመጣ ምን ህግ አለ እኛ ምግብ ማስገባት ችግሩን ከራበን የሚይዘን ህግ አይኖርም ያገኘነውን በልተን ሰርቫይቭ እናደርጋለን ይሄ ሰው ልጆች ሁሉ ባህሪ ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃሚ ይመስለኛል የዓለም መንግስታትን ከዚህ አንፃር 120 ሚሊዮን ህዝብ ደሃ ሀገር በዚህ ምክንያት ለራብ ለችግር እና ለመበተን እንዳይጋለጥ ትርፍ ጠይቀን ከሆነም አስተካክለው በህግ አግባብ መፍትሄ እንድና እኔም ማከም የለኝ በጠላም አልወዳሽ እኔም ማከም የለኝ በጠላም አልወዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ያመንሽው ሰው ይክዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ሁለተኛ ጎራ ደግሞ በታሪክ የነበረን ኢትዮጵያ የነበራትን ለምሳሌ አሰብን የቆረቆረች የመሰረተች ኢንቨስት ያደረገች ኢን ቢሊየንስ ኦፍ ዶላርስ ያደረገችው ኢትዮጵያ ናት አዎ ያስተዋወቀችው ዓለም ላይ አዎ እሱ ብቻ አይደለም ከሚሌ እስከ አፋር ድረስ የተሰራው መንገድ በኢትዮጵያ ነው የኢትዮጵያ ሀብት ነው ያንን የገነባው እሱን ሪክሌም ማድረግ እና ከሶማሌ ጋር ላንድ ጋራ መስራት እኩል አድርገን ማየት የለብንም
ነገር ግን ይሄንን ለማሳካት ለምሳሌ አንዳንድ ሰዎች የሚከራከሩ አሉ። አሁን ለምሳሌ የዶክተር ያዕቆብን ቴሲስ ያነበበ ሰው የሚረዳው ነገር ምንድነው? ሌሎችንም ስራዎች አሉ በዚያ ኤሪያ ላይ ተሰሩ። ኢትዮጵያ ያጣችው ትክክል ባልሆነ ፍትሃዊ ባልሆነ መንገድ ነው። ከስሜት ሊሆን ይችላል፣ ከችሮታ ሊሆን ይችላል። ትናንትና ረድተኛልና ዛሬ ውሰድ በሚባል አይነት ተጣጋባ ውስጥ ወይም ደግሞ ሰጥቶ የማለፍ ሊሆን ይችላል። ግን ያ ህጋዊ መሰረት የለውም። ዋናው ምክንያት ምንድነው? ማንኛውም የሀገር መሪ የአንድን ሀገር ድንበር ቆርሶ የመስጠት ስልጣን የለውም። በጣም ደስ ይላል። እሺ በዚህ ኢትዮጵያን ተስፋ የሚቆርጡት አንዴ መንግስት ያኔ የነበረው ኦሬዲ አምነውበት ፈልጎ ሰጥቶታል በሚል ስለሆነ ለምሳሌ የአልጀርስ ስምምነቱ ወንድሜ ቀደም ሲያነሳ ነበር። የአልጀርስ ስምምነቱ የኮሎኒያል ትሪቲን ያጸድቃል። በስምምነቱ ውስጥ አይተሽ እንደሆነ ማለት ነው። ያ ግን ውድቅ ሆኗል። ኦኬ እኛ ተመልሰን ለኮሎኒያል ትሪቲ ጥብቅና ቆመን ልንከራከር የምንችል አይመስለኝም። ኮሎኒያል ትሪቲ ነውና ያ እንኳን ቢሆን በሁለቱ መሪዎች መካከል ቢፈረምም የኢትዮጵያ ህገ መንግስት ምን ይላል? ፓርላማው ማጽደቅ አለበት። ዓለም አቀፍ ስምምነቶች በፓርላማ እስካልጸደቁ ድረስ ህጋዊ አይደሉም። ስለዚህ እኛ ደግሞ ዲሞክራቲክ ስቴትስ ከሆነን ድረስ ያ እድል አለ ማለት ነው። ያ አለ መሪዎቹ ቢስማሙ እንኳን አትሊስት ጸድቆ ህግ ሲሆን ያን ጊዜ ሊሆን ይችላል። ያ የሆነ አይመስለኝም። ያ ስላለ የአልጀርስ ስምምነት የኮሎኒያል ትሪቲ አጸደቀ ብለን ተስፋ ልንቆርጥ አይገባም ብዬ ነው ማለት ነው በእኔ በኩል። እኔም አቅም የለኝ በጠላም አልጎዳሽ እኔም አቅም የለኝ በጠላም አልጎዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ያመንሽው ሰው ይክዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ እንታይ ክመጽእ ጽባሕ ንጎ ንሕናን ስድሬናን ዩቲ ጉዳይ ኣብ ጉዳይና ንጠራጠረሉ ምክንያት የለን እዞም ጉድባት እዚኣተን ጽባሕ ንጎ ውዕል ገይረን ምስ ስርዓት ናይ ኣዲስ ኣበባ ክጥማና እንድሕሪ ኮይነን እንታይ መለስ ኣለዎ ነቲ ስርዓት ንዋግኦ ኣለና ምስኡ ተጸጊዑ ዝጠለመ ወይ ድማ ንግዚኡ ምሳና ክሰርሕ ፀኒሑ ጽባሕ ምስ ናይ ኣዲስ ኣበባ ስርዓት ተሳሚዑ ክወግኣና ንዝደለየ ድማ ዓይንና ንሓስየሉ ኩነታት ኣይክህሉን እዩ ማለት እዩ። ስለዚ የኤርትራ ወታደሮች ወደ ኢትዮጵያ ገብተዋል። ለምንድን ነው ድንበር ተሻግረው ወደ ኢትዮጵያ የገቡት? የትግራይ የነበረው ግጭት ሙሉ አውዱን ማየት ካልተቻለ እንደዚህ አይነት ኢንሲደንት እያነሱ መነጋገር ያስቸግራል። ትግራይ የነበረው ግጭት የኢትዮጵያ ወታደር ፊቱን ወደ ኤርትራ አዙሮ የኢትዮጵያን ድንበር የሚጠብቅ ኃይል ነው የነበረው ሰሜን እዝ የሚባለው። የተመታው ከጀርባው ሲመታ ጀርባ መመታት ብቻ ሳይሆን ስታፍ የተበተነ ኃይል በርከት ያለ ቁጥር ያለው በጠላት ኃይል እንዲያዝ ሆኖ እግረኛው ደግሞ ወደ ኤርትራ ወጥቷል። ወደዛ ሸሽቶ ገብቷል። ተደራጅቶ ተጠናክሮ ተመልሶ እንዲመጣ ተደረገው። በዚህ ሂደት ውስጥ የኤርትራ መንግስት የኛ ወታደር የነሱን ድንበር አቋርጦ ሲገባ አደጋ ደርሶበት ሲገባ የተቀበሉበት ያበሉበት መልሶም ደግሞ እንደምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው ነው። የትኛውም ጎረቤት ሀገር ቢሆን ይሄን በቀላሉ ያደርገው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። ነገር ግን ያን ሁለታ ከዋሉ በኋላ ወደ ትግራይ ግዛት እንዴት ነው የገቡ የመጡት ለሚለው ጉዳይ ሁለት ነው ምክንያቱ። አንደኛው እነሱ አንዲት ሜትር ወደ ኢትዮጵያ ሳይገቡ ቲፒኤልኤፍ ሮኬት እየተኮሰ ጋብዟቸዋል። በተደጋጋሚ ኤርትራ ውስጥ ሮኬት እየተኮሰ ጥቃት ለማድረስ ሞክሯል። ለዚህ እነሱ ራሳችንን መከላከል አለብን የሚል አቋም እንዲወስዱ አርጓቸዋል። ኤርትራ ወደ ትግራይ የመጣበት ምክንያት ግን አንድም
የሚከላከለው የመከላከያ ኃይል ስፍራውን ለቋል። ሁለተኛም ሮኬት እየተኮሱ ስለዚህ ራሱ ለመከላከል እንጂ የኢትዮጵያን ሰራዊት ለማገዝ አይደለም የገባው ነው። የኤርትራ ወታደር ወደ ትግራይ የገባው የራሱን ደህንነት ለመከላከል ነው። እኔም አቅም የለኝ በጠላም አልጎዳሽ እኔም አቅም የለኝ በጠላም አልጎዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ያመንሽው ሰው ይክዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ቅርብ ጊዜያት ወዲህ እንኳን እያነሳን ያለነው የወደብ ጥያቄ ጉዳይ አለ። ይሄ የወደብ ጥያቄ ጉዳይ በቀጥታ ተያያዥነቱ ከኢኮኖሚ ነው። ብዙ ጫጫታ ቢኖርበትም ዞሮ ዞሮ ለዚህ የሚከፈል ነገር ካለም ከፍለን ኢትዮጵያ ወደብ ባለቤት መሆን አለባት በሚል ነው። አማራጭ የማግኘት ብቻ አይደለም። ወደብ ከሆነ ፖርት ሱዳንም ላሙም ባይዶዋም በርበራም በሙሉ መጠቀም እንችላለን። ለሱ ለማድረግ ነው የምንሞክረው። ሲ አክሰስ ግን አንድ የተወሰነ ቦታ ላይ ማግኘት አለብን። ይቀር ቦታ ላይ መከላከል ምንችልበት ኢንቨስት ማድረግ ምንችልበት ያስፈልገናል የሚል ነው። በዚህ ረገድ የሁሉም ኢትዮጵያዊ የጋራ ኃላፊነት ይሆናል። መቼ እናርገው? ትክክለኛው መቼ ጊዜ ነበር ከተባለ የምኒልክ ጊዜ ነው። በምኒልክ ጊዜ ልናሳካው አልቻለም። ከአድዋ በላይ መሻገር የአድዋን ድልም ያስበላ ስለነበረ አንዳንድ ሰዎች እንደሱ ስለሚወቅሱ ነው። ታሪኩ ግን የሚነግረን እሱ ነው። የአድዋ ድልን ያሳኩ ምኒልክ በዛው እግራቸው መረብን መሻገር ሞክረው ቢሆን ኖሮ የአድዋን ድልም ያስበሉ ነበረ። አሁን ያላት ኢትዮጵያንም በዚህ መልክ ላናገኛት የምንችልበት እድል ይኖር ነበር። ግን ትክክለኛው ጊዜ ያኔ ነው። ቢሆን ኖሮ ከውጭ መጣውን ጠላት መከተን እስከ ወዳኛው ከውሃ ባሻገር መውሰድ ተገቢ ነበር። ሁለተኛው የኃይለ ሥላሴ ነው። ደርግ እንኳን ትንፋሽ የነበረው አይመስለኝም። ሶስተኛው የኢህአዴግ ነው። አራተኛው ትክክለኛ ጊዜ አሁን ነው። መቼ ነው ትክክል ጊዜ የሚሆነው ከተባለ ትላንትና ነው ትክክለኛው ጊዜ። ሁለተኛው ትክክል መቼ ነው ከተባለ አሁን ነው። እኔም አቅም የለኝ በጠላም አልጎዳሽ እኔም አቅም የለኝ በጠላም አልጎዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ያመንሽው ሰው ይክዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ኢትዮጵያ በቅኝ ግዛት አልተገዛችም ካልን አሰብ ተገዝቷል። በደንብ ተደርጎ ተገዝቷል አሰብ። ስለዚህ የኛ አይደለም የሚለውን ነገር ማመን አለብን። ጉዶሎ ታሪክ የለም። ጥሩ ታሪክ ብቻ የኛ ነው የምንለው ነገር ጥሩ ዕቃ ብቻ መምረጥ የለብንም። አሰብን እንዳንጠቀም የከለከለ የኤርትራ መንግስት የለም። አንድም ቀን አንድም የኤርትራ መንግስት አሰብን ከዛሬ ጀምሮ አትጠቀሙም ያለ የኤርትራ መሪ የለም። ያኔ ኢህአዴግን ወክለው ሲከራከሩ አሰብን እንዴት አድርጋችሁ ነው የምታስመልሱት ብለዋል። እነሱን እንነጋገር ከተባለ ኢትዮጵያ ውስጥ ጀግኖች ተሰቅለዋል። አሰብን እኛ ለኤርትራውያን በነፃ የሰጠነው ጊፍት አይደለም። እንኩ ብለን የሰጠናቸው እንደዚህ አይነት ማግ ወይም ይሄ ኮምፒውተር አይደለም። አሰብ ኤርትራውያን የመጨረሻ ትግላቸውን አድርገው የያዙት መሬት ነው። የሚመጣብኝን ማንኛውንም መከራና ስቃይ ደግሞ ለመጋፈጥ ዝግጁ ነኝ። يا عمي سهيد اي ربا انك السيمودا ما بينا ينبلي